ሰላም ውድ የቻናሌ ቤተሰቦች እንደምናችሁልኝ እንግዲህ ዛሬም ደግሜ ነው በዚህ አፕሊኬሽን ቪዲዮ የምሰራው። ይሄ አፕሊኬሽን አይከፍልም ለምትሉ ማስረጃውን ላሳያችሁ ነው። በጣም ቀላልና ለአጠቃቀም ምቹ እንዲሁም ደግሞ የተዝናናችሁ ራሳችሁን ሪፍሬሽ ጆይን እያደረጋችሁ አንዳንድ ጌሞችን አንዳንድ ሰርቬዎችን ገንዘብ የምታገኙበት ነው። በተለይ ለሞባይል ተጠቃሚዎች ካርድ በቀን እንግዲህ የ100 ብር ካርድ የምታገኙበትን ምርጥ የሆነ አፕሊኬሽን ይዤ መጥቻለሁ። ከዚህ በፊት አሰራሩን ዩቲዩብ ቻናል ላይ ለቅቅ ያለሁኝ። አሁንም እንደገና በድጋሚ ደግሞ ዊዝድሮ እያዘዝን ፔድ እዚሁ ጋር ላይቭ ነው እንግዲህ ሪከርዱን እንኳን ሳላጠፋ ዊዝድሮ አድርገን እንዴት ወደ ሞባይላችን እንደሚገባ አሳያችኋለሁ። ከዛ በፊት ምን ማድረግ አለብኝ? አካውንቴን የሞባይል ካርዴን ላሳያችሁ። ከዛ በፊት የሞባይል ካርዴን ያው እዚህ ጋር እንግዲህ ኮከብ 804 ካርዴን ላሳያችሁ። መጀመሪያ ያለኝን ካርድ እንደምታዩት 50 ብር ከ18 ሳንቲም ነው ያለኝ። እንግዲህ እንደምታዩት ይሄው 50 ብር ከ18 ይላል። ይሄው እንደምታዩት እዚህ ስክሪኑ ላይ። አሁን ቀጥታ ወደ አፑ እንሂድ። አፑ ጋር እንሄድና ምንድነው የምናደርገው? እዚህ ጋር እንግዲህ የተለያዩ እርኖች አሉ። ወይም ደግሞ እንዴት ነው የምንጫወተው ወይስ እንዴት ነው ጌሞችን ጥያቄዎችን ምን መልሰው? እዚህ ጋር እንግዲህ ቶፕ ሰርቬይ የሚባሉ አሉ። እንግዲህ ይሄንን በሌላ ቪዲዮ ሰርቼ ነበር ከዚህ በፊት። እነዛን ቪዲዮዎች ታያላችሁ። እነኚህን እንግዲህ ሰርቬዎቹን እየነካችሁ ጥያቄዎች ይጠይቋቸዋል። ያንን በትክክል ስትመልሱ ኮይን ታገኛላችሁ። ያ ኮይን ወደ ሳንቲም የሚቀየረው እዚህ ጋር እንግዲህ አፕ ታስኮች አሉ። እነኚህ የተለያዩ አፕ ታስኮችንም እየነካችሁ የተጫወታችሁ እንግዲህ ምንድነው ኮይኖችን ነው ኮሌክት የምታደርጉት። ከዛ ያ ኮይን ነው እንግዲህ ወደ ጌም ወደ ብር የሚቀየርላችሁ ማለት ነው። እዚህ ጋር እንግዲህ ቶፕ ኦፈር የሚል አለ። እዛ ጋርም የተለያዩ ጌሞች አሉ። እንደዚህ እንደምታዩት በጣም የተለያዩ ጌሞች አሉ። እዚህ ጋር ፕሌይ ናው የሚለውንም ብትነኩ እንግዲህ ቀጥታ ወደ ጌም ነው የሚወስደን። እንዲህ ሪሎድ ያደርግና ወደ ጌም ይወስደናል። ይሄንንም እንግዲህ ከዚህ በፊት የሰራሁት ቪዲዮ አለ፣ እዛ ላይ ገብታችሁ ማግኘት ትችላላችሁ። አሁን ግን እንግዲህ ቀጥታ እንዴት እንደሚከፍል ላሳያችሁ። እዚህ ጋር ምንድነው የምትፈልጉት? እንግዲህ ብሩን የምታወጡበት ብዙ ሜትዶች አሉ። እሱንም በቀጣይ በፊት የሰራሁት ቪዲዮ ላይ አለ፣ ያንን መመልከት ትችላላችሁ። አሁን ቀጥታ እኔ በሞባይል ካርድ ስለምፈልግ ወደ ሞባይል ካርድ ልሄድ። ከዛ እዚህ ጋር የሞባይል ካርድ የሚለውን ስነካ ብዙ ኦፕሽኖች ያሳዩኛል። እኔ የ100 ብር ካርድ ነው የምፈልገው። ይሄው የ100 ብር ካርድ እንግዲህ ለማውጣት 8500 ኮይን ያስፈልገኛል። እዚህ ጋር ስልክ ቁጥሬ እንደምታዩት እንግዲህ አለ። ይሄንን ስልክ ቁጥር እዚሁ ላይ ሞላና ኔክስት ስለው እንግዲህ ቀጥታ ወደዚህ ይገባልኛል። ከዛ በፊት ግን እንግዲህ ይሄን ሁሉ ፖይንት የምታገኙት የመጀመሪያው ሜተድ ኢንቫይት በማድረግ ከጌሙ ሌላ ኢንቫይት በማድረግ ነው። እዚህ ጋር እንግዲህ ከታች ኢንቪቴሽን የሚለው አለ። እሱን ኢንቫይት የሚለውን ስትነኩት እንግዲህ አንድ ሰው ኢንቫይት አድርጋችሁ ስትገቡ 400 ኮይን ታገኛላችሁ። እንግዲህ ይሄ በጣም ቀላል ነገር ስለሆነ ሰዎችንም በመጋበዝም ፖይንቶችን እርን ማድረግ ትችላላችሁ። አሁን ቀጥታ እንግዲህ ዊዝድሮ ላድርገን። ይሄው እዚህ ጋር የ100 ብር ካርድ ይሄው ስልክ ቁጥሬን አስገባለሁኝ። ኦሬዲ ገብቷል። ይሄው እዚህ ጋር ኔክስት ለዋለሁኝ፣ ኮንፊርም ለዋለሁ። ይሄው ኮንፊርም አልኩት። ፕሮሰስ ላይ ነው። ይሄው ሪኩዌስት ሰብሚት ይለኛል። እንግዲህ ይሄው እንደምታዩት እዚሁ እናንተን እያልኩኝ ቪዲዮ እየሰራሁኝ ዊዝድሮ አደረኩኝ። ይሄው በፍጥነት ይሄው ከላይ እንደምታዩት እንግዲህ ይሙሉ ብሎ የ100 ብር ካርድ ገባልኝ። ይሄው በዚህ ቅስፈት በዚህ ፍጥነት ነው የገባልኝ። ይሄው እንደምታዩት ይሄው እዚህ ጋር እንደምታዩት የ100 ብር ካርድ ገብቶልኛል ማለት በተሳካ ሁኔታ የሞባይል ካርዴ ገብቷል። ይሄው እናንተን እያዋራው እንደገና ቼክ እናድርግ። ቅድም 50 ብር ከ18 ነበር። ይሄው እንደምታዩት የ100 ብር ካርድ በቀላሉ በዚህ ሜትድ ማግኘት ትችላላችሁ። በጣም ምርጥ አፕሊኬሽን ነው፣ ተጠቀሙበት። አይ ቲንክ ኔትወርክ ነው። ይሄው ያሳያችሁ ኢሚዲየትሊ እናንተን እያዋራው ነው ይሙሉ ብሎ ከላይ የገባልኝ ያያችሁት ነገር ነው። ምንም ውሸት ይሄው እንደምታዩት ውሸት የሌለው ነገር ነው። ይሄው ያለኝ 150 ብር ከ18 ሆኗል ማለት ነው። ይሄ አፕሊኬሽን ይሰራል፣ ይከፍላል። ተጠቀሙበት። እንግዲህ በዚሁም ደግሞ የኔን የዩቲዩብ ቻናል ላይክ አድርጉ፣ ሰብስክራይብ አድርጉልኝ። አመሰግናለሁ።